ሰሜን ኮሪያ ከዓለም ውጪ ላለው ሌላ ዓለም እጅግ በጣም የተዘጋች ሀገር መሆኗ በእርግጥም አያጠራጥርም። ነዋሪዎቿም እንዲሁ በጣም ብቸኛ ህዝቦች ናቸው። ሰሜን ኮሪያውያን ኢንተርኔትም ሆነ የስማርት ስልኮች የሏቸውም። እነዚህም በሀገሪቱ ውስጥ ሙሉ በሙሉ በፍጹም የተከለከሉ ናቸው። ስለዚህም በአብዛኛው አስቸጋሪ ሁኔታ ውስጥ የሚኖሩትና ምንም ተስፋ የሌላቸው እነዚህ ዜጎች የሚነገራቸውን በሀገራዊ የፕሮፓጋንዳ ጣቢያዎች ብቻ ነው የሚያዳምጡት። የጨካኙ ኪም ጆንግ ኡን ዜጎች ትንሽ መዝናናት ብቻ ነው የሚፈልጉት፣ ግን ይህ ፍላጎታቸው በአገዛዙ ሙሉ በሙሉ ይከለከላል። በዚህ ቪዲዮ ውስጥም የሰሜን ኮሪያ ያለውን የሳንሱርና የፕሮፓጋንዳ መጠን እንዲሁም አንዳንድ የመንግስት እርምጃዎች ምን ያህል ጨካኝ ሊሆኑ እንደሚችሉ ያያሉ። በዓለም ላይ ያሉትን ሌሎች ነገር ቪዲዮዎችንም ሆነ ምንም ነገር መመልከት የማይችሉበት አንድ ቦታ ካለ እርሱም ሰሜን ኮሪያ ብቻ ነው። በእርግጥም እናንተ አሁን ወደምትመለከቱት ዩቲዩብ ወይ ደግሞ ሙሉ በሙሉ ኢንተርኔት ውስጥ በፍጹም መጠቀምም መግባትም አይችሉም። በኪም ጆንግ ኡን ሀገር ሰሜን ኮሪያ በእርግጥም በዓለም ላይ እጅግ በጣም የተዘጋችና የተገለለች ሀገር ነች። እናም የመንግስት ሳንሱር ሙሉ በሙሉ የሚታይባት ብቸኛዋ ሀገር ነች። ሀገሪቱ በጣም የተገለለችና የተቆለፈች ከመሆኑ የተነሳ በቀላሉ ከዓለማችን ትልቁ ክፍት እስር ቤት ወይም ደግሞ ከሰው ልጅ ስልጣኔ ታሪክ ትልቁ የግዳጅ የጉልበት እስር ቤት ጋር ሊወዳደር ይችላል። የሰሜን ኮሪያ ምስኪን ሰዎች በትክክል በግዳጅና ዝቅተኛ ክፍያ በሚገኝበት የጉልበት ስራ ስር ይኖራሉ። እናም አብዛኞቹ ሰሜን ኮሪያውያን በሚይዙት ስራ ላይ ምንም ምርጫ አስተያየትም የላቸውም። መንግስት በዘፈቀደና በአንድ ወገን የትኛውም ዜጋ የትኛውንም ስራ እንዲይዝ ይወስናል። እነዚህ ምስኪንና የተራቡ ሰዎች የጉልበታቸውን ፍሬ ማጣጣም ሳይችሉ እስከ ሞት ድረስ ለመስራት ይገደዳሉ። በእርግጥም የቱንም ያህል ቢሰሩ ወይም የቱንም ያህል ሰዓት ቢያሳልፉ ሁልጊዜም በየወሩ መጨረሻ ላይ ትንሽ ደመወዝ ብቻ ነው የሚያገኙት። ይህም ከረሃብ ለመዳን በቂ አይደለም። ከመደበኛ ስራቸው በተጨማሪ የሰሜን ኮሪያ ሰራተኞች በአመት ውስጥ ብዙ ጊዜ በመንግስት ስብሰባዎች ይሰበሰባሉ። በየአመቱ በሀገሪቱ ኢኮኖሚ ውስጥ አዲስ መንገዶችና ሲቪልና ወታደራዊ መሰረተ ልማቶችን በመገንባት ኢኮኖሚውን ለማነቃቃት ሰፊ ብሔራዊ ዘመቻዎችን በስፋት ይጀምራሉ። ይህ ግን ትርጉም የለሽ ነው። ምክንያቱም በሰሜን ኮሪያ ለተራው ህዝብ ማንኛውም አይነት የሞተ ተሽከርካሪ መያዝ በፍጹም አይፈቀድም። ሰሜን ኮሪያውያን ከብስክሌት ውጪ ሌላ ማንኛውንም ተሽከርካሪ መጠቀም በጥብቅ የተከለከለ ነው፣ መንዳትም ጭምር። በሀገሪቱ ውስጥ የሚዘዋወሩት ጥቂት መኪኖች የባለስልጣናትና ከፍተኛ የፓርቲ አባላት ናቸው። በሚሊዮን የሚቆጠሩ ሰሜን ኮሪያውያን በደምና ላብ የገነቧቸውን እነዚህ መንገድ መሰረተ ልማቶች ተጠቃሚዎች ጥቂት የባለስልጣናትና የቅርብ ስርዓታው አባላት ብቻ ናቸው። ነገር ግን የዚህ ሀገር ዋነኛ ተጠቃሚ በእርግጥም የበላይ መሪያቸው ኪም ጆንግ ኡን ነው። በእውነትም በሰሜን ኮሪያ ውስጥ ያለው ነገር ሁሉ የእርሱ ብቻ ነው፣ መሬት፣ ውሃና አየርን ጨምሮ። እንዲሁም የሀገሪቱ ነዋሪዎች የፈለገውን ሊያደርግባቸው ይችላል እና በትክክል የህይወትና የሞት ስልጣን ሙሉ በሙሉ አለው። ይህ ዘመናዊ ፈርዖን በሰሜን ኮሪያ ውስጥ ከ50 ዓመታት በላይ በሰው ልጅ ታሪክ ውስጥ ታላቁን የአእምሮ እጥበት ስራ ላይ የተሰማራ በሚያስደንቅ ሁኔታ የመንግስት ፕሮፓጋንዳ ማሽን ምክንያት ከፊል መለኮታዊም ደረጃ አለው። የአንድ ፓርቲ አገዛዝ በሰሜን ኮሪያ ህዝብ ላይ ሙሉ ቁጥጥርን ለመጠበቅ ይፈልጋል። አስተሳሰባቸውን ለመቅረጽና የበላይ መሪያቸውን አንድ ሰው አምልኮን የበለጠ ለማስረጽ ትልቅ ዓላማ አላቸው። ስለዚህ በሺዎች የሚቆጠሩ ግዙፍ ፖስተሮችና ግዙፉ የኪም ጆንግ ኡን የአባቱና የቅድመ አያቱ ሐውልቶች በሰሜን ኮሪያ ትላልቅ ከተሞች ውስጥ በሁሉም ቦታ ላይ ይታያሉ። የስታሊኒስት አገዛዝ ወራሽ የሆነው የኮሚኒስት ፓርቲ የኪም ስርወ መንግስት ምልክቶች ለማስዋብ በየዓመቱም በሚሊዮን የሚቆጠሩ ዶላሮችን በጌጣጌጥና በጉንጉን አበባዎች ላይ ያጠፋሉ። ነገር ግን መንግስት ፕሮፓጋንዳ እዚያ ላይ በፍጹም አያቆምም። በተቃራኒው በሰሜን ኮሪያውያን የዕለት ተዕለት ህይወት በሁሉም ገጽታዎች ላይ ይገኛል። በፒዮንግያንግ ወይም በዋስተን ቴሌቪዥን ወይም ሬዲዮ ብትከፍቱ የአንድ ፓርቲ አገዛዝና የበላይ መሪዎቻቸውን አጥብቆ የሚያሞግስ የፕሮፓጋንዳ ፕሮግራም መስማት በጣም እርግጠኛ ነው።
ብሔራዊ የቴሌቪዥንና የሬዲዮ ጣቢያዎች ሙሉ በሙሉ ሰሜን ኮሪያንን ቀኑ ሙሉ ሊቋቋሙት በማይገባቸው ተመሳሳይ የማስገደጃ ፕሮግራሞች የተዘጋጁ ናቸው። ዘፋኞችና አርቲስቶች እንኳን ለአገዛዙ የፕሮፓጋንዳ ይዘት ይዘጋጃሉና ስፍር ቁጥር የሌላቸው ዘፈኖችና ግጥሞች በኪም ስርወ መንግስት ክብ አየር ሞገዱን ያጥለቀልቃሉ። እናም በሁሉም ጣቢያዎች ላይ ያለማቋረጥ ይጫወታሉ። ምስኪኑ የሰሜን ኮሪያውያን ታዲያ የአሜሪካ ፊልሞችን ማየት ወይም የሮክና የፖፕ ኮንሰርቶችን መከታተል ይፈልጉ ይሆናል። ግን በፍጹም የማይቻል ነገር ነው። ከዚህም የከፋው በሰሜን ኮሪያ ውስጥ እንደዚህ ያሉ ፕሮግራሞችን ሲመለከቱ ከተያዙ ወደ እስር ቤት ወይም እስከ ሞት ድረስ ሊፈረድባቸው ይችላል። ከካፒታሊስት ሀገር የመጡ ፊልሞችን ወይም ፕሮግራሞችን ማየት በጥብቅ የተከለከለ ነው። ይህንን ሕግ የሚጥስ ማንኛውም ሰው ለከባድ ችግር ይጋለጣል። ታዲያ በሀገሪቱ ውስጥ የሚሸጡት የቴሌቪዥንና የሬዲዮ ዕቃዎች እንኳን የውጭ ጣቢያዎችን እንዳይቀበሉ ውስጣዊ በሆነ መልኩ ተሻሽለዋል። እያንዳንዱ ቤተሰብ አንድ ስብስብ ብቻ ሊኖረው ይችላል። ይህም መጀመሪያ ለአንድ ፓርቲ ወኪሎች ሪፖርት ማድረግና እንዲመረመር ማድረግ ይኖርባቸዋል። የፓርቲው ዋና ፍርሃት ደቡብ ኮሪያ ናት። የቴሌቪዥን ጣቢያዎቿ በድንበሩ አካባቢ ሊሰሩ ይችላሉ። እናም የስርዓቱ ወኪሎች የሚወስዱትን ጭቆናና ጥብቅ ቁጥጥር ቢኖርም ብዙ ሰሜን ኮሪያውያን እነዚህን ጣቢያዎች ለመያዝ ወይም ለመመልከት ይሳካላቸዋል ይፈልጋሉ። የመንግስት ሳንሱር እርምጃዎችን በማለፍ ነው። ምክንያቱም የሰሜን ኮሪያ ሕዝብ የደቡብ ጎረቤታቸውን ፕሮግራሞች በተለይም የቴሌቪዥንን ተከታታይ የቴሌቪዥን ድራማዎችንና የኬፖፕ ኮንሰርቶችን እጅግ በጣም ይወዱታል። ለዚህ አይነቱ ፕሮግራም ምስጋና ይግባውና የዚህን ትልቅ ክፍት የአየር እስር ቤት ምስኪን ነዋሪዎች ቢያንስ መዝናናትና ማለም ይችላሉ። ምንም እንኳን በጂኦግራፊያዊ አነጋገር በሁለቱም ሀገሮች መካከል የድንጋይ ውርወራ ርቀት ቢኖርም በሁለቱም መካከል ትልቅ ክፍተት አለ። የካፒታሊስት አኗኗር ዘይቤዋንና የፋይናንስ የኢንዱስትሪ ስኬቷን የምትኮራበት ደቡብ ኮሪያ የሰሜን ኮሪያንን በብልጽግና በነፃነትና ነዋሪዎቿ በሚዝናኑበት ምቾት ታማልላቸዋለች። የሰሜን ኮሪያን በሁሉም እስያ ውስጥ በጣም ተወዳጅ የሆነውን የኬድራማና ሶፕ ኦፔራ ማየት እጅግ በጣም ይወዳሉ። እነዚህን የቴሌቪዥን ተከታታይ ፊልሞች የኪም ጆንግ ኡን ትልቁ ፍርሃት ናቸው። ምክንያቱም ካፒታሊዝምና ክፍት ዓለምን ስለሚወክሉ፣ ይህም ለአምባገነናዊ አገዛዙ ተቃራኒ ነው። እናም ትልቁ ፍርሃቱ ዜጎቹ በብዙ ነፃነት እንዲነሳሱና በተራቸው እንዲጠይቁት ነው። ስለዚህ የደቡብ ኮሪያንና ባህላዊ አጋሮቿን ዩናይትድ ስቴትስንና ጃፓንን መጥፎ ተጽዕኖ በእጅጉ ይዋጋል። የአንድ ፓርቲ አገዛዝ የደቡብ ኮሪያ ጣቢያዎችን ሲመለከት የተያዘ ማንኛውንም ሰው በከባዱ ከመቅጣት ወደ ኋላ አይልም። በደቡብ ኮሪያ ፊልሞችና የቴሌቪዥን ተከታታይ ፊልሞች ባለፈው ዓመት እንዳዩትና ለክፍል ጓደኞቻቸውን እንዳጋሩት የተከሰሱት 6 ወጣት የትምህርት ቤት ተማሪዎች የተደረገባቸው አስከፊ የፍርድ ሂደት እንደሚያሳየው ትንሹ ልጅ እንኳን ከዚህ ጨካኝ አገዛዝ አልዳነም። እነዚህ ያልታደሉ ልጆች በመጀመሪያ ከፖሊስ የድብደባ ምርመራ በኋላ በሰንሰለት ታስረው ወደ ፍርድ ቤት ቀረቡ። በዳኛውና በአንድ ፓርቲ አባላት ተዋርደዋል፣ እናም ተሸማቀዋል። እነዚህ ምስኪን ሕፃናት በመጨረሻም በ5 ዓመት የግዳጅ ሥራ በቅጣት ማጎሪያ ካምፕ ውስጥ ተፈረደባቸው። ይህ ግን እጅግ አስከፊ ፍርድ አልነበረም። ምክንያቱም የሰሜን ኮሪያ ፍትህ ጥብቅነት መስፈርቶች መሰረት የዳኛው ፍርድ የዕድሜ ልክ እስራት ወይም በጥይት ተተኩሶ መገደል ሊሆን ይችል ነበር። እነዚህ ልጆች ሕይወታቸው በመዳኑ እድለኞችም ጭምር ነበሩ። እንዳለመታደል ሆኖ ይህ ለሁሉም ሰው የሚሆን ሕግ አይደለም። በዋትሰን ከተማ የነበረው ምስኪኑ መሐንዲስ የደቡብ ኮሪያ ሙዚቃን ዝነኛውን ኬፖፕን በማከፋፈል በመሸጥ ተከሰሰ። ይህ ምስኪን የቤተሰብ ሰው በደቡብ ኮሪያ ፊልሞች፣ ሙዚቃ ትዕይንቶች የተሞሉ ሲዲዎችና ትናንሽ የዩኤስቢ ማህደር ትውስታዎችን ሲሸጥ ተገኘ። ይህ ያልታደለው ሰው እነዚህን ፍላሾች እያንዳንዳቸውን በ$12 ሲሸጥ፣ በዚህም ትንሽ ስውር ንግድ አንድ ገንዘብ ለማግኘትና ቤተሰቡን ለመሞገብ እየሞከረ ነበረ። እንዳለመታደል ሆኖ ግን ግብይቶቹ ሳይስተዋሉ አልቀረም። እናም ለባለስልጣናት በፍጥነት ተወገዙ።
ባለስልጣናት ያለምንም ርህራሄ በቤተሰቡና በጎረቤቶቹ ፊት በጥይት ገደሉት። በእንደዚህ አይነት ፍርድ አገዛዙ ለቀሪው ህዝብ ምሳሌ መስጠትና ከጠላት ሀገራት የሚመጡ ፕሮግራሞችን ማየት በፍጹም እንደማይፈቀድ ማሳየት እንደሚፈልጉ መገመት ይቻላል። መንግስት የውጭ ጣቢያዎችን ሊቀበሉ የሚችሉ ቴሌቪዥን ጣቢያዎች መኖራቸውን በመደበኛነት በማጣራት በሰፈሮች ውስጥ ያለው ከፍተኛ ጥንቃቄ አጠናክሮ ጨምሯል። ነገር ግን የሳንሱር ደረጃ የበለጠም ይካሄዳል። ምክንያቱም በኪም ጆንግ ኡን ሀገር ውስጥ የተወሰኑ የፀጉር አበጣጠር ወይም ስታይሎች፣ የተወሰኑ አለባበስ ዘይቤዎችን የማይፈቀዱም አሉ። ለምሳሌ ጂንስ መልበስ ለማንም ሰው በጥልቅ የተከለከለ ጉዳይ ነው። ይህም የአሜሪካ ካፒታሊዝም ምልክቶች አንዱ ተደርጎ ይወሰዳል። ጂንስ ለመልበስ የሚደፍር ሰው ወይም ሴት ከወንድም ቢሆን ለከባድ ቅጣት ይጋለጣሉ። ከዚህም በላይ የቆዳ ወይም የተቀደደ ጂንስ የሚለብሱ ወይም ፀጉራቸውን ልክ እንደ ደቡብ ኮሪያ ወንዶች ፋሽን የሚቀቡ ሰዎች ከባድ እርምጃ ይወሰድባቸዋል። ፒርሲንግ እና ንቅሳት እንዲሁም ማንኛውም አይነት ከምዕራባውያን ባህል ጋር ሊወዳደር የሚችል የውጭ ምልክት በጣም የሚያብረቀርቅ ሜካፕና ሊፕስቲክን ጨምሮ እጅግ በጥብቅ የተከለከሉ ናቸው። ነገር ግን ለአለባበስ ወይም ለፀጉር አቆራረጥ ገጽታ አልፎ ሰሜን ኮሪያውያን እንደ ደቡብ ኮሪያውያን ዘመዶቻቸው በተመሳሳይ መንገድ እንዲገለጹ በፍጹም አይፈቀድላቸውም። በእርግጥም እንደ ደቡብ ኮሪያ በሕግ ስታይል መናገር ወይም መጻፍ እንደ ሀብታም ጎረቤት ስናፕ ኦፔራ የተለያዩ ሙዚቃዎች ውስጥ ጥቅም ላይ የሚውለውን የአራዳ ቋንቋ መጠቀም በጭራሽ አይቻልም። በመንገድ ላይ ጓደኞችን ወይም የምታውቋቸውን ሰዎች ለመጥራት ኦፓ ታላቅ ወንድሜ እናም ዱንግሳን ትንሽ ወንድሜ የሚሉትን ቃላት መጠቀም በፍጹም የተከለከለ ነው። ሰዎች አንድን ሰው በደቡብ ኮሪያ መንገድ ሰላምታ ለመስጠት ቢሞክሩ ብቻ በማጎሪያ ውስጥ ሊያቆየው ይችላል። በእንደዚህ አይነት ሳንሱርና ፕሮፓጋንዳ ደረጃ 25 ሚሊዮን የሚደርሱ ሰሜን ኮሪያውያን በትክክል በስር ላይ ይገኛሉ። አስፈሪና ጨካኝ በሆነው አምባገነን መንግስታቸው ስር ተይዘዋል። አምባገነኑ መሪያቸው በዓለም አቀፍ ደረጃ አቶሚክ ቦምብን ለማስፈራራት በመጠቀም ከግብረሰናይና ስብዕና ድርጅቶች እንዲሁም ከተባበሩት መንግስታት ጣልቃ ገብነት ለመራቅ ሲሞክር ስልጣኑን ለመፈታተን የሚችሉትን ማንኛውም የውጭ ተጽዕኖ መዋጋት በፍጹም አያቆምም። በዓለም አቀፍ ኮቪድ-19 ቀውስ ውስጥ ይበልጥ የተባባሰውን ረሃብና ገደቦችን የሚሰቃዩ ሰሜን ኮሪያን ህዝብ በዝምታ ያሰቃያቸዋል። ከሀገሪቱ በጣም ትንሽ መረጃዎች ብቻ ይወጣሉ። እናም ማንም በሀገሪቱና በደሃ ነዋሪዎች ላይ የደረሰውን ጉዳት እጦት መጠን በትክክል ማረጋገጥ አልቻለም። ከዚህ የስታሊን አምባገነን ድንበር አልፎ ለመሸሽ የቻሉ ጥቂት ብርቅዬ ሰዎች ብቻ የህዝባቸውን መከራ ዛሬ ሊመሰክሩ ይችላሉ። ነገር ግን እነዚህ ምስክርነቶች ሁልጊዜም ስም የለሽ ናቸው። ምክንያቱም በግልጽ ቢወጡ እነዚህ ምስኪን ሰዎች ቤተሰቦቻቸውንና ወዳጅ ዘመዶቻቸውን ለከባድ አደጋ ይጋለጣሉ። በእርግጥም አገዛዙ በህገወጥ መንገድ ወደ ውጭ የተሰደዱና በሀገሪቱ ውስጥ ምን እየተካሄደ እንዳለ ለመመስከር በደፈሩ ሰዎች ላይ ከባድ ቅጣት ይጥላሉ። ወደ ውጭ ሀገር የሚጓዙ ወይም የሚሰሩ ዲፕሎማቶችና የፓርቲ አባላት እንኳን መላ ቤተሰቦቻቸውን ይዘው መጓዝ አይፈቀድላቸውም። እነሱም በትክክል በኪም ጆንግ ኡን እንደታገቱ ይቆጥሩታል። እናም በቅርቡ ዘመዶቻቸው ላይ ትንሽ ስህተት ቢሰሩ እነሱን ከመግደል ወደኋላ አይልም። ይህ አሸባሪ ስርዓት በእውነቱ ከሲሲሊ ማፊያ የበለጠ ነው። ይህ ጥንታዊና የዘመናት ድርጅት አዲስ አባላትን የሚቀበለው በሀገሪቱ ውስጥ ቤተሰብ ካላቸው ብቻ ነው። ይህ ማፊያ አሳልፎ የመስጠት ወይም ካለቃው የተሰጡ ትዕዛዞችን ባለመታዘዝ የሚገኙ ምስኪንና ንጹሃን ቤተሰቦች ላይ የበቀል እርምጃ እንዲወስድ ያስችለዋል፣ ሲወስድም ኖሯል። ስለዚህ ኪም ጆንግ ኡን በእርግጥም የሰሜን ኮሪያ አምባገነን ጨካኝ መሪ ነው። የአስተዳደር ስርዓቱ ከ1930ዎቹ የኒውዮርክ ማፊያ ወይም የቺካጎ ጋንግስተር ጋር ሊወዳደር ይችላል። ስለዚህ ቪዲዮ ምን ታስባላችሁ? በአስተያየታችሁ ውስጥ ምን እንደሚያስቡ የተሰማችሁን ነገር በኮመንት ሴክሽን ላይ ያስቀምጡልን እና እንደ ሁልጊዜው አዲስ ነገር በዚህ ቪዲዮ ላይ ከተማራችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር ማድረግ በፍጹም አይዘንጉ። በሚቀጥለው ጊዜ እንደምንገናኝ ተስፋ በማድረግ ከዚህ ቀደም በቻናላችን የሰራናቸውን ፕሮግራሞች ገብተው እንዲመለከቱ እየጋበዝን እኛ ከወዲሁ ተሰናበትን። መልካም ቆይታ።